ሰውየው ማን ነው? ከሰውየው ጋር አገናኝ አንቺ ነፃ ረግሻለሁ። ገባሽ? እውነት ከሆነ ማለት ነው። ያለበለዛ ግን እነሱ እኮ ያውቁታል። እኔ እንዴት እነግርሻለሁ? እነሱ ራሳቸው ያውቁታል። እነሱ ራሳቸው እኮ ያውቁታል እኮ ችላ ያሉት እኮ እነሱ ናቸው። አዳምጪ፣ ይኸውልሽ በመቼው ምንም አታመጪም። እኔ ነገርኩሽ እሺ ነገርኩሽና ምን አይነት ኃላፊነት ትወስጂልኛለሽ? እኔ ኃላፊነት ምን ታረጊልኛለሽ? ችግር የለውም። ሰውዬው ለህይወቴ ምን ታረጊልኛለሽ? እኔ እኮ ልጅ ገና እየጠበቅኩኝ ያለው ሰው አንቺ እየጠበቅሽ ነው። እኔ ደግሞ መሬት አውርጃለሁ። ገባሽ አይደለ? ይኸውልሽ ይሄ ሁሉ ነገር የመጣው እኮ በናሆም ምክንያት ነው እኮ። እሱን ለመጉዳት ሲባል የተደረገ ነገር እኮ ነው። እዚህ ጋር እኮ ይኸውልሽ እዚህ ጋር እኔም እኮ ዋጋ ከፍያለሁ። እኔም እኮ ህይወቴን አፍርሻለሁ። እኔም እኮ ህይወቴን አፍርሻለሁ። ይኸውልህ ኪራ እኔ ተናግሬያለሁ። ምንም ነገር አንሰማሽም። ይኸውልሽ መስዋዕትነት ተከፈለ። ይኸው የነበረበትን ቦታ ታውቂያለሽ። ራሱ ምናምን ሴትዮ የሚፈጠር ነገር የለም አልኩሽ። የሚፈጠር ነገር አለ፣ የባሰ ነገር ነው። እኔ እንኳን ብቶ በሌላ በኩል አይተው ችግር የለውም። ይምጣ። ገባሽ? ምንም አያመጣም። አንቺ ብቻ ከህይወቴ ውልቅ ብለሽ ውጪልኝ። አልፈልግሽም። ፋፊ አልችልም። አደጋ ላይ ያለው ታስቢውም እንዴ? አደጋ ላይ ያለው እኔ ለምን እንደዚህ ታስቢያለሽ? ቆይ እንዴት ነው የማላስበው? እኔ እኮ አርጊ የተባልኩትን ነገር ብቻ ነው ማረግ። ያሹን ጽንስ እኮ የናውን ብለሽ የመጣሽ ሴትዮ ነሽ። ስሚኝ፣ እኔ አርጊ የምባለውን ብቻ ነው የማደርገው። ሰማሽኝ አይደለ? ሰው ግዳይ ስለተባልሽ ሰው ትገያለሽ እንዴ? ምን እያልሽ ነው ያለሽው? የልጆች አባት እኮ ነው። አሁንም ነው እንደገደልሽ ነው የምቆጥረው። እኔ እኮ ብቻዬን ነው ያለው። አናግሪኝ። እኔ ብቻዬን ነው እየተጋፈጥኩ ያለው። ናውምን እንደገደልሽ ነው የምቆጥረው። ገባሽ? የሞተ ስጋው ብቻ የሚንቀሳቀስ ሰው ነው ያረግሽብኝ። ገብቶሻል አይደል እንዴ? እና ደግሞ ነግሬሽ ነበረ ፋፊ ገና ተባልኩትን ነው የማደርገው። ጎበዝ፣ አሁንም በደንብ አድርጊ ጎበዝ። አደንቅሻለሁ። አንቺ ነኝ ስላልተረዳሽ ሰውዬው አሁንም ቢሆን እኔ አንቺ ነኝ ስላልተረዳሽ ነገሮች ይብሳሉ እንጂ አይቀርም። የባስ ችግር የለውም። እኔ እንዳንቺ አልፈራም። አሁን ከዚህ የባሰ ችግር ውስጥ ነው። አይገባም። አሁንማ የትም አታገኙም። ሲጀመር የት ታገኘዋለሽ? እኔ እንኳን ባላገኘው እኮ እነሱ ዞሮ እኮ ያገኙታል። በየትኛው መንገድ ያገኙታል? ማንም አያገኘውም። ለምንድን ነው ኪራ የምትደርቀው? ለምንድን ነው? እኔ እኮ ነኝ የማውቀው ያለው። ከፍለን ወደ ራሱ እየተመለሰ ነው እያገገመልን ያለውን ሰውዬ አምጪ። ምን ማለት ነው? ዝም ብዬ እንደቃ ወይ ነው ምን እንድተውልሽ ፈልገሽ ነው? እንኪ ውሰጂ ብዬ እንድሰጥሽ ነው የምትፈልጊው? እንደዛ ነው እንዴ? እንደዛ ቀላል ነው? እስኪ አንድ ጥያቄ ልጠይቅሽ። ሆድሽ ውስጥ ያለውን ልጅ እስቲ አውጥሽ ስጪኝ። እንደዛ አይነት ነገር ነው። እኔ ቀልድ አይደለም። እኔም እኮ እየቀለድኩ አይደለም። ሰማሽኝ አይደል? ሁሉም እኔ አደጋ ላይ ነው ያለው። ብሰሚ ነው የሚሻለው።